ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኢትዮጵያውያን እንዲሁም ኤርትራውያን በአገር ውስጥ በውጭም የተለያየ ዓለም ላይ የምትኖሩ ኢትዮጵያውያን እንዴት ናችሁ? ደህና ናችሁ ወይ? አዲስ ዩቲዩብ ጀማሪ ነኝ። የመጀመሪያ ፖስቴ ነው። ኢንሻአላህ እንዳታሳፍሩኝ። ሰብስክራይብ፣ ሼር በማድረግ ላይክ በማድረግ ቪዲዮን በማየት አበረታቱኝ። ብዙ የምንማማራቸው ነገሮች ይኖራሉ። በተለይ አረብ ሀገር ላይ ያላችሁ እንዲሁም ደግሞ እዚህም ያላችሁ ደግሞ የተለያየ በምግብ በመስራት የአረብ ምግብም የሀበሻ ምግቦችንም በመስራት የልጅ አያያዝ በተለያየ ነገር ኢንሻአላህ እንማማራለን ብዬ ተስፋ አድርጋለሁ። በተቻላችሁ አቅም ሰብስክራይብ አድርጉልኝ፣ ቤቴን አሳድጉልኝ። ገና ጀማሪ ነኝ። አዲስ ጀማሪ ነኝ። በቃ ዛሬ ኢንሻአላህ ብዬ እናንተን ተማምኜ ካላህ በታች ነውና ፖስት ማረገው። በተቻላችሁ አቅም በመተባበር ሰብስክራይብ አድርጉልኝ፣ ላይክ ሼር አድርጉልኝ። በጣም ወዳችኋለሁ። ኢንሻአላህ ብዙ የምንማማራቸው ነገሮች ይኖራሉ። በተለይ አረብ ሀገር ያላችሁ በገንዘብ አያያዝ ዙሪያ ላይ መጣችሁ እዚህ ምን መስራት ምን ብትሰሩ አዋጪ እንደሚሆን የተለያየ ነገሮችን ኢንሻአላህ እንማማራለን። በተቻላችሁ አቅም ዛሬ በጣም እየፈራሁ ነው ይሄንን ቪዲዮ የምቀርጸው እና በዚሁ ደንብሬ እንዳልቀር አበረታቱኝ፣ አሳድጉልኝ፣ ተያይዘን እንደግ እላለሁ። አደራ በጣም እንትን እያለኝ በቃ ይቺ 2 ደቂቃ የማትሞላ ቪዲዮ ግን ረጅም ሰዓት ለረጅም ሰዓት ስቀርጽ ሳጠፋ በቃ በጣም እንትን ብሎብኝ በጣም ከባድ ነው። ለካ እኔ ቀለል አድርጌ ነበር ኮሜንት ሰጥ እዛ ጋር እየገባሁ አቃቂር ሳወጣ ለምን እንደዚህ አይሉም ስል በጣም ቀለል አድርጌ ነበር ያየሁት። ከበሮ በሰው እጅ ሲይዙት ያምር ሲይዙት ያደናግር የሚባል አባባል አለ። እውነት ነው። እኔ እንትን ስል እንዴት እንደዚህ ይላሉ ከተለያየ ነገር እንትን ነበር ካነጋገርም ከምንም አቃቂር አወጣ ነበረ። አሁን ግን እኔ ልገባበት ስል ግን ስንት ጊዜ ቪዲዮ እየቀረጽኩ እንዳጠፋው ዲሊት እንዳደረኩ ቀኔና አላህ ብቻ ነን የምናውቀውና ይሄንን በጣም ነው እንትን ያልኩበት። ምን ሰርተሽ እንዳትሉኝ፣ የመጀመሪያ ሲሆን በጣም ይከብዳል። በጣም እየከበደኝ ስንቴ ይችን ኖሪያዋን እንኳን መግቢያ ራሱ በጣም ነው የሚከብደውና ስንት ጊዜ እንደተመላለስኩ እኔ ነኝ የማውቀው። በተቻላችሁ አቅም ሰብስክራይብ በማድረግ ቤቴን አሳድጋችሁልኝ ኢንሻአላህ ይሄኛውን ቪዲዮ ደግሞ ነገ ደግሞ የተሻለ ደረጃ ላይ ደርሼ ይሄንን እያየሁ በጣም የምገረምበት እንዲሆን ታሪካዊ ቪዲዮ እንድትሆን በቃ አደራ እላቸዋለሁ። ሰብስክራይብ አድርጉልኝ አደራ። በቃ ባላ ይሁንባችሁ። ክርስቲያኖችን በምታምኑት ምንም እንትን አይደለም። በቃ ቀዩን ነገር ጫኑ። ሰብስክራይብ አድርጋችሁ የደወል ምልክቷን መጫን፣ ላይክ ማድረግ በጣም ቀላል ነገር ነው። ምንም ጊዜ የሚወስድ ነገር አይደለም። ቪዲዮዎችም አጫጭር ናቸው። ደግሞ የምትማሩበት ነገር ከሆነ ብትተባበሩ ከፍታችሁ ብታስቀምጡት ድምጽ ነው እየሰማችሁ ስራችሁን ብትሰሩ ለኔም ትጠቅሙኛላችሁ፣ እናንተም ትጠቀማላችሁ። ምናልባት ይሄኛው ቪዲዮ ሳይን ቀጣይ የምፖስታቸውን ቪዲዮዎች ኢንሻአላህ ብዙ የምንማማርባቸው ይሆናሉ። አበረታቱኝ እላለሁ። ለዛሬ እስኪ በዚህ ይብቃኝና የዛሬውን አይቼ ደግሞ ኢንሻአላህ ነገ የተሻለ ነገር ይዤ ለመቅረብ ሞክራለሁ። አደራ በቃ እንዳታሳፍሩኝ የኔ ውዶች።